አሁን ወደ እናንተ የምጋብዝላችሁ ውለቱ በመዲናችን አዲስ አበባ አሮጌው ቄራ ሰፈር ነው። ምንባብና ስነ ጽሑፍ በመስራት የጥበብ ጅማሮውን በሰንበት ትምህርት ቤት አህዱ ብሎ ጀመረ። የመጀመሪያ ዲግሪውን በቲያትር አርትስ ከአዲስ አበባ ዩኒቨርሲቲ ተቀብሏል። ወደ 31 የሚጠጉ ፊልሞች ላይ ከእኩይ እስከ ዋና ገጸ ባህሪን በመወከል ተውኗል። ወደ 6 የሚጠጉ ቲያትሮች ላይ ተውኗል። ወደ 50 የሚጠጉ የሬዲዮ ድራማዎች ላይ በትወና ተሳትፏል። ከሰራቸው ስራዎች፣ ቲያትሮች ብሎም ተከታታይ ድራማዎች ለመጥቀስ ያክል የህይወት ታሪክ፣ ከመጋረጃው በስተጀርባ፣ ሰው ለሰውና ሞጋቾች ተከታታይ ድራማ ጥቂቶቹ ናቸው። የፊት አውራሪ ፊትነስ የፊት ገጽ ብንለው ማጋነን አይሆንም። በፊት አውራሪ ፊትነስ እያንዳንዱ ስራዎች ላይ የእሱ አሻራ አይለይም። ዛሬም እኛን አክብሮ እዚህ ተገኝቷል። ጸባይ ሸጋው ባለግርማ ሞገሱ ተዋናይ አርቲስት ይገረም ደጀኔ አስቴርን በክብር ወደ መድረክ ሸኙልኝ። አመሰግናለሁ በጣም። እስኪ አንዴ ሞራል ስጡልን ለነሰቦች። ሐሳብ ነው የሚቀድመው። ኃይሌ በእድሜው በጣም ትልቅ አይደለም፣ ብንወልድ የምናደርሰው ነው። ሐሳቡ ግን ደስ ይላል። እውነት ለመናገር ካወቁት ጊዜ ጀምሮ ድንገት እዚች ህንፃ ላይ የተዋወቅ ነው። ልክ ነኝ ያለ ሆቴሉ ይሄኛው? አዎ፣ ሶራምባ ሆቴል ነው የተዋወቅ ነው። እዚህ ጋ ያለው የራስን መቅረጽ ቤተሰብ አባላት እዛ ስንሰራ ነው ያወቅ ነው። ከዛ ጊዜ ጀምሮ ልጅ ነው በእድሜው። ስንተዋወቅ እርግጠኛ ነኝ 20 መጀመሪያዎቹ አካባቢ ነው። ከዛ ጊዜ ጀምሮ ግን ሐሳብ ራዕይ አለው። እሱ ነው ትልቁ ነገር። ማለት ስፖርቱ ላይ የሆነ ለውጥ ማምጣት የሚፈልገው ነገር አለ። ህልም የሚመስሉ ነገሮች ነበሩ፣ ግን እየቀረበ የመጣበት ሁኔታ አለ። ዛሬ ላይ የደረሰው ከብዙ ድካሞች በኋላ ነው። ሁልጊዜ ይላል እንደ አሰልጣኝ አንድ ጂም ቤት ተወስኖ መቆየት ነው ወይ ወይስ ስፖርቱ ላይ ለውጥ ማምጣት አለብን ወይ እያለ ከራሱ ጋር ይሟገታል። ለእኛም ያስረዳናል፣ ሐሳቦችም ያንሸራሽራል። ቅድም ሲል የነበሩት ነገሮች አሉ። ከጂም ቤት ባሻገር ሰዎች በቀላሉ እንዴት ስፖርት መስራት ይችላሉ፣ እንዲህ አይነት መተግበሪያዎች አምጥተን ያለምንም አጋዥ ያለምንም ረዳት እንዴት መስራት ይችላሉ፣ የስፖርት ልብሶች ትጥቆችን በማምጣት እንዴት ወደ ሰዎች ጋር ማድረስ እንችላለን፣ በአጠቃላይ ስፖርቱን እንዴት ማዘመን እንችላለን በሚለው ሐሳብ ላይ ሁልጊዜ ይደክማል፣ ይለፋል እና በጣም ደስ ይላል። ኮች እኔን ራሱ እንደ ሞዴል የሆነ ነገር እንደሆነለትና ሰዎች ከኔ አይተው እንዲማሩ በመፈለግ ብዙ ዓመት ደክሟል። የስራዬ ሁኔታና የኔ ስንፍና ሆኖ ስንመጣ የሆነ ሪትም ላይ ሳቋርጠው፣ ስንመጣ የሆነ ሪትም ላይ ተስፋ ባለመቁረጥ እየተከታተለ አብሮኝ ቆይቷል። እኔ አልነበርኩም ግቡ። ከኔ ጀርባ ብዙ ሰዎች መለወጥ እንችላለን፣ የፊልም ኢንዱስትሪውንም ተመልካቹንም የሚወደንንም ሰው እኛን እያየ ወደዚህ ወደ ስፖርቱ እንዲመጣ በመፈለግ ብዙ ደክሟል። በተለይ መጨረሻ ላይ ጥሩ ለውጥ አምጥተን ነበረ። ከ107 ኪሎ ወደ 89 ኪሎ መጥቼ ጥሩ የሰውነት ለውጥ አምጥቼ የአጋጣሚ ያው ከተማው ላይ በሰማችሁት ምክንያት ትንሽ አረፍ አለን እና ሳይሆን ቀረ፣ ግን እናስተካክለዋለን መልሰን። የሚገርመው ልፋቱና ድካሙ በጣም ስለሚሰማኝ እዛ ውስጥ ሆኜ ጣቢያ አይፈቀድም፣ መስራት አይፈቀድም፣ ማረፊያ ውስጥ አይፈቀድም። እዛ ወደ ቃሊቲ ወደ ቂሊንጦ ቢሆን ይቻል ነበረ፣ እዚህ አይፈቀድም። ግን አስፈቅጄ ብቻ የምሰራ ነበረ ስፖርት። እኔ ብቻ ነበርኩ የምሰራው። በቀን 1 ጊዜ በላለው፣ ጠዋት ተነስቼ ስፖርት ሰራለሁ እና ሊጠይቀኝ ሲመጣ በኩራት ነግረው ነበር፣ አይዞህ ከግብ እናደርሰዋለን ብዬ ለው ነበረ። ግን ስወጣ ደግሞ እንኳን ደህና ወጣህ የሚል ድግስ
በጣም በዛና ሁሉም ኬኩን ስጋውን ይዞ ሲመጣ ለአንተ የመጣ ኬክ አልበላም አይባልም እና እሱን እየጠረኩኝ መልሼ ወደ 7 ኪሎ ጌን አደረግኩኝ። እናስተካክለዋለን። በእኔ በኩልና በጓደኞቼ በኩል ያለውን በእርግጠኝነት ከግብ እናደርሰዋለን ብዬ አስባለሁኝ። እንዳልኩት እኔ እንዳልሆንኩ ግብህ አውቃለሁኝ። ሰፊውን ህዝብ ተደራሽ ከመሆን አንጻር እኔን መሳሪያ አድርጎ ለመጠቀም ነው። እስካሁን መሳሪያ አልሆንኩህም፣ ግን ወደፊት እንደምሆንህ ተስፋ አደርጋለሁኝ። ሌላው እንግዲህ ይህንን መተግበሪያ ለሙከራ በተለቀቀበት ሰዓት ስለመጠቀም ሞክሬያለሁ። በተለይ ከአዲስ አበባ ውጪ ስወጣ ከሀገር ውጪም ስንወጣ እባክህ ወንድሜ ጂም አሰልጣኝ እንደው አሳየኝ ምናምን ከማለት ያችን ከፈታ አድርጎ በቀላሉ መጠቀም ይቻላል። እኛን ስለሚያውቁን አሰልጣኞች ይተባበሩናል፣ ግን አንዳንዴ እንደ ግዴታም አይሆንም። እያንዳንዱን ስቴፕ አሰልጣኝ እየተከተለ መቼም ፐርሰናል ካልተከፈለው በስተቀረ ያን ሁላ ሰው እየተከተለ ለሁሉም ማሳየት ከባድ ነው፣ አስቸጋሪም ነው የሚሆነው። ስለዚህ አንድ ሰው ይህችን አፕሊኬሽን በቀላሉ ከፍቶ ጂም ቤትም ሆነ ያለበት ሆኖ መስራት የሚችልባቸው አማራጮች አሉ። ካልተሳሳትኩኝ የጂም ቤት ብቻ ሳይሆን ከጂም ቤትም ውጪ መስራት የሚችልባቸውን አማራጮች ነው ይዞ የመጣው። እንዲሁም ደግሞ ስፖርቱ ብቻ ሳይሆን ያው አመጋገባችንን ኢምፖርታንት ስለሆነ ምግቡም ላይ ትልቅ ለውጥ ሊያመጣ የሚችል ተያይዞ ያለ ነገር አለ። ስጠቀመው ስለቆየሁኝ በጣም ወድጀዋለሁኝ። ቅድም ስላለው መደጋገም ነው የሚሆነው ፋይዳው፣ ጥቅሙ በማቀው በሀገሬ ልጅ የተሰራ አፕሊኬሽን የማቀው ሰውዬ ነው መተግበሪያውን የሚያሳየኝ በሚገባኝ ቋንቋ በምፈልገው መልኩ። ኢቨን ችግር እንኳን ቢኖር አግኝቼ ላወራቸው የምችላቸው ሰዎች ስህተት ቢኖር ተራርመን መለወጥ የምንችለው ከመሆኑ አንጻር ተመራጭ ነው። እንደ ወዳጄ ስለሆነ ሳይሆን መርጬ እየሰራሁ ነው። 6 ወር ከዛ በላይ በነፃ ህዝቡ ሲጠቀም ነበረ። ከዚህ በኋላ ደግሞ በተወሰነ መልኩ የክፍያ ስርዓት ዘርግቶ እንቅስቃሴ ያደርጋል። ኃይሌን የመጀመሪያው ተጠቃሚ ነኝ። ፓኬጁ ምን ያህል እንደሆነ አላውቅም፣ ስንት እንደሆነ ግን የሚበቃኝን ወይም መጠቀም የሚገባኝን ፓኬጅ ዛሬ ኦፕኒንግም ስለሆነ ለመጠቀም ዝግጁ ነኝ። ስፖርት ቤተሰቦች ኃይሌ ሲል እንደነበረው እዚህ አላችሁ። መረዳዳቱ መተጋገዙ በጣም አሪፍ ነውና አብራችሁ የምትሰሩበትን መንገድ ብትመርጡ ጥሩ ነው። ኢትዮጵያ ላይ ትልቁ ችግር እንደ ኢትዮጵያ ኪነ ጥበብም የምናየው ነገር ነው። አብሮ መስራት የለም። ሁሉም በየራሱ ስለሚሮጥ እንዳጠቃላይ ለውጥ አናመጣም። ስፖርቱም ላይ ኪነ ጥበቡም ላይ ሁሉም የራሱን ነገር ነው ማድረግ የሚፈልገውና በጋራ ብትሆኑ ግን ትልቅ ነገር መለወጥ ትችላላችሁ። ቅድም አሰልጣኞች አሉ የተለያዩ ስፖርት ሳይንሱ ላይ ትልቅ ስራ የሰሩ ቅድምም ወንድሜ በርካታ መጽሐፍቶችን የጻፉ ቅድምም ንግግር ሲያደርጉ እየሰማን ነበርና እንዲህ አይነት ሀሳቦችን በጋራ ሆኖ ማህበረሰቡ ጋር ተደራሽ እንዲሆን ቅድም ብለነዋል። ጥሩ ነው። አሁን ትንሽ ዘመናዊ ኑሮ ይኖራሉ የምንላቸው ሰዎች ስፖርት የመስራት ፕሮባቢሊቲው አላቸው። አሁን ሰፊው ህዝብ ጋር ግን አልደረሰም። እውነቱን ስናየው በርካታ ሰው እየሞተ ያለው ይሄ በማይተላለፍ በሽታ በምንለው ይሄ ስኳር፣ ደም ግፊት እና በምንላቸው ነገሮች ናቸውና እየበላ ስፖርት ሳይሰራ እየሞተ ነውና ያለው። ተጋግዞ ለውጥ ማምጣት ይችላል። ኃይልዬ በርታ፣ እስከ መጨረሻው አብረን ነን። የራስን መቅረጽ ቲም አባላት የቀሩትን እንኳን ደስ አለ ብለውሃል። በሚያስፈልገው ሁሉ አብረን ነን። የመጀመሪያው ፓኬጅ ገዢ ነኝ። በድጋሚ እንኳን ደስ አለ። ድጋሚ ሞራል ስጡልኝ። አርቲስት ይገረም ደጀኔን ከልብ እናመሰግናለን። ሞራል ፈዘዛችሁ፣ ነቃ በሉ እንጂ። እሺ አሁን እንግዲህ ስልካችሁ ትልቅ ውለታ ሊውልላችሁ ነው። ጤናችሁ በእጃችሁ ይላችኋል። ማን ካላችሁ ፊት አውራሪ ፊትነስ። ግቦ ምንም ይሁን ምንም ክብደት መጨመር ወይም መቀነስ ወይም ደግሞ ያለውን የአካል ጠብቆ ማቆየት ወይም ያንን ለማሳካት የሚያስችላችሁ ነገር እጃችሁ ላይ ይገኛል ይላችኋል ፊት አውራሪ ፊትነስ። ያንን እንዴት ማውረድና እንዴት መጠቀም እንዳለባችሁ የፊት አውራሪ ፊትነስ አባላት በየመሃላችሁ እየመጡ ለእናንተ ስለ መተግበሪያው አጭር ገለጻ አድርገው የሚያሳዩአችሁ ይሆናል። እናንተም እንግዲህ እዚህ አክብራችሁ ስለተገኛችሁ ከልብ እናመሰግናለን። ሁላችሁም ይህንን መተግበሪያ በይፋ አሁን የምናስጀምረው ይሆናል። ሁላችሁም ከ1500 ብር ጀምሮ ጥቅሉን እየገዛችሁ
እስከምትችሉት መጠን ድረስ ይህ በኢትዮጵያ የመጀመሪያ የሆነውን የስፖርት መተግበሪያ አፕሊኬሽን ለሱ ድጋፋችሁን እንድታደርጉ በአክብሮት እጠይቃለሁ። ይህ አፕሊኬሽን ለጊዜው ፕሌይ ስቶር ላይ ነው የሚሰራው። ፕሌይ ስቶር ለአንድሮይድ ተጠቃሚዎች፣ አፕ ስቶር ላይ ግን የተወሰነ መንገጫገጭ፣ የተወሰነ መስተካከል ያለበት ነገር አለ። እሱን ሶፍትዌር ኢንጂነሮቹ የሄዱበት ነው። ከተስተካከለ በኋላ ሙሉ ላውንች ይሆናል። ግን እናንተ የምትችሉትን ከ1500 ጀምሮ እንድታግዙ በአክብሮት ጠይቃለሁኝ። በዚያውም የሻይ ቡና ፕሮግራምና የኬክ መቁረስ ፕሮግራም ይኖራል። የተዘጋጀ አጫጭር ቪዲዮዎች ይኖራሉ ስለ አፕሊኬሽኑ። እሱም ቲቪ ላይ የሚለቀቅላችሁ ይሆናል። ፕሮግራሙን ስመራላችሁ የነበረው እኔ ተዋናይ አምላክ ሰው መስፍን ወይም ኤሞ እባላለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። መልካም ጊዜ፣ መልካም ቆይታ። ኬኮን እንዲቀርስ ኮርስ የመጋብዘው አርቲስት ይገረም ደጀኔን ወደ መድረክ፣ ኢንስትራክተር ኃይሌ ጌቱ የፊታውራሪ ፊትነስ መስራችና ባለቤት፣ የዚህ ሆቴል ባለቤት ዳኒ ወደ ስቴጅ ጋብዛለሁ። እንዲሁም ኢንስትራክተር ወደ መድረክ እባክህ በጭብጨባ ተቀበሉልን። እስኪ ሞራል የለም ፈዛቸዋል። ነቃበል እሺ። በይፋ የፊት አውራሪ ፊትነስ በሀገራችን የመጀመሪያ የሆነው አፕሊኬሽን መተግበሪያ መመረቁን በይፋ ኬኩን በመቁረስ እያበሰሩልን ነው። እባካችሁ ሞራል እስኪ ሞራል ያንሳል። ከልብ እናመሰግናለን። ቀሪው ጊዜ ለፊት አውራሪ ፊትነስ የስኬት እንዲሆን ከልብ እመኛለሁ። እናመሰግናለን። አክብራችሁ ስለመጣችሁ፣ ጊዜያችሁን ሰውታችሁ እዚህ ስለተገኛችሁ ከልብ እናመሰግናለን። አፕሊኬሽኑ በይፋ ተጀምሯል ማለት ነው። ሁላችሁንም ከልብ እናመሰግናለን። መልካም ጊዜ፣ መልካም ቆይታ። ፊት አውራሪ ፊትነስ